በዛሬው ዕለት እጅግ በጣም ሲበዛ ዘመናዊ ቤት ለሽያጭ ወጥቶ ይዘንላችሁ ቀርበናል። ቤቱን እንጎብኝ፣ ዋጋውን ነግራችኋለሁ። እናንተም ለወዳጅ ዘመዶቻችሁ ይህን መረጃ ሼር አድርጉልኝ። እስከ መረጃው ፍጻሜም አብራችሁን ቆዩ። ሰላም ውድ አድማጭ ተመልካቾቻችን፣ በውጭም በሀገር ውስጥም የምትኖሩ በአዲስ አበባ ውስጥ ቤት መግዛት እንዲሁም መሸጥ፣ በአጠቃላይ ደግሞ ስለ ቤት መረጃዎች ማወቅ የምትፈልጉ ዛሬ ይህን የምታዩትን ቤት ለሽያጭ ይዤላችሁ መጥቻለሁ። የቤቱን ሁኔታ እያንዳንዱን አብረን ውስጡን እንጎበኛለን። የዋጋውን ሁኔታም ትሰማላችሁ። የሚገኝበትንም አካባቢ ሙሉ ዝርዝር አድርጌ ነግራችኋለሁ። ይህን ቤት የምናገኘው በአዲስ አበባ ውስጥ አያት አካባቢ ነው። አካባቢው ኮምፓውንድ ውስጥ የሆነ 24 ሰዓት ደግሞ ጥበቃ ያለበት፣ ቤቱ ደግሞ ነባር ፋይል የሆነ ካርታው ዲጂታል ካርታ ነው። ከዛ በተጨማሪ አቀማመጡ ወደ ምስራቅና ሰሜን የሚያይ ሲሆን ከዋና አስፓልትም እጅግ በቅርብ ርቀት ምንም አይነት ደግሞ የኮሪደር ልማትም ሆነ የመልሶ ማልማት ስጋት የሌለበት አካባቢ፣ በርካቶች ደስ ብሏቸው የሚኖርበት በጣም አስገራሚ የመኖሪያ መንደር ላይ ተገንብቶ የሚገኝ ነው። ይህ ቤት እስካሁን አልተኖረበትም። 100% ጥንቅቅ ብሎ ያለቀ ሲሆን ይህ የምታዩት ግቢው ነው። የቤት መኪኖቹ ነው ተለቅ ያሉ 2፣ ከዛ ውጭ ግን 3 መኪኖችን ማቆም ይችላል። እዚህ ላይ የምታዩት ደግሞ አነስተኛ ጋርደን ነው። በጣም የሚያምር ደስ የሚል አይነት አሰራር ነው ያገኘ ነው። እዚህ ላይ እንግዲህ ወደ ዋና ቤቱ መግቢያው ወይም ዋና በር ሲሆን የቤቱ ደረጃ ዳር ላይ የተሰራ ነው። እንግዲህ ዳር ላይ ደረጃ ሲሰራ ደግሞ ቤቶች ክላሳቸው አይጠብም፣ እንዲሁም እያንዳንዱ ክፍል ማለት ይቻላል ብርሃንና የተፈጥሮ አየርም እንዲያገኝ ታስቦ ይገነባል ማለት ነው። ይህ የምታዩት እንግዲህ የቤቱ ትልቁ ሳሎን ሲሆን ይህን ቤት የገነቡት ለራሳቸው መኖሪያ ብለው ታስቦበት የተገነባ ጥናት ተደርጎበት የተከናወነ፣ እያንዳንዱ የፊኒሽንግ እቃዎች ደግሞ ተመርጠው በጣም በጥሩ ዋጋ የተገዙና በጣም ተመራጭ በሆኑ ማቴሪያሎች የተከናወነ ነው። ታዲያ ይህ የምታዩት ትልቁ ሳሎን ላይ ፊት ለፊት ኦፕን ኪችን ሲሆን የቤቱ ከፍታ ቆንጆ ነው። የተጠቀማቸው የመብራትና እያንዳንዱ ደግሞ ብርሃን እንዲሁም አየርም እንዲያገኝ ታስቦ የተሰራበት እጅግ በጣም ደስ የሚል ፓርቲሽን ያየንበት ቤት ነው። ሰፊ ሳሎን ነው። በጣም ደስ በሚል መልኩ በምታዩት መልኩ እንግዲህ እናንተም በይበልጥ መታችሁ ማየት ይጠበቅባችኋል። ከዛ በተጨማሪ እዚሁ ግራውንድ ላይ ማለት ነው ለስራ አጋዥ ወይም ደግሞ ደረጃ ለማይወጣ ደከም ላሉ አዛውንቶች እንዲሁም እዚህ ላይ መታጠቢያ ቤትና እዚህ ጎን ላይ ደግሞ ቆንጆ መኝታ ቤት በጥሩ ሁኔታ ተዘጋጅቷል። እናንተ ግን ለምትፈልጉት ማድረግ ትችላላችሁ። ምክንያቱም ቁም ሳጥን ሁሉም ነገር የተሟላለት ሲሆን እዚህ ላይ ደግሞ አነስተኛ ደስ የምትል ላይን የምትማርክ የቤት ውስጥ ዛፎች የተተከሉበት ቦታ ነው። ታዲያ አሁን ወደ አንደኛ ፎቅ እየወጣን ሲሆን የደረጃው ማርብል በተለምዶ እንግዲህ ማርብል ወይም ደግሞ ሌሎች ነገሮች ሳይሆኑ አዲስ አሁን በሀገሪቱ ውስጥ ለበርካታ ቤቶች የሚጠቀሙበትን ምርት ነው የተጠቀመው። እንደምታዩት አሁን አንደኛ ፎቅ ላይ አንድ መኝታ ቤት እዚህ ላይ አግኝተናል። በአጠቃላይ በቤቱ ውስጥ ቆንጆ የሚባሉ 7 መኝታ ቤቶች አሉ። ታዲያ መኝታ ቤቶቹ ሁሉም የውስጥ መታጠቢያ ቤትና ቁም ሳጥን ያላቸው፣ ሻወር ቦክስ በግላስ የተገጠመላቸው ሲሆኑ በዚህ በምታዩት መልኩ እንግዲህ የዚህ መኝታ ቤት ሻወር ቤቱ በዚህ ሁኔታ ጥንቅቅ ብሏል ማለት ነው። አንደኛው መኝታ ቤቴ ነው። ሁለተኛው መኝታ ቤታችን ከዚሁ ፊት ለፊት ቁም ሳጥን ያለው እንዲሁም እንደምታዩት በረንዳ ብርሃን እንዲያገኝ ታስቦ የተዘጋጀ ሲሆን የውስጥ ሻወር ቤትም ተዘጋጅቶለታል። 2 መኝታ ቤት አየን ማለት ነው። እነዚህ 2 መኝታ ቤቶች የሚገኙት አንደኛ ፎቅ ላይ ሲሆን ከዋና መኝታ ቤቱ ጎን ላይ ያሉ 2 መኝታ ቤቶች ናቸው። በአጠቃላይ ግን አንደኛ ፎቅ ላይ 3 መኝታ ቤቶች በጥሩ ሁኔታ የተገነቡ አሉ ማለት ነው። አንደኛው አሁን የምናየው ማስተር ቤድሩም ሲሆን ሰፊ እንዲሁም የፊኒሽንግ ስራው ቆንጆ ተደርጎ የተሰራ ሰፊ በረንዳም ያለው ነው። ታዲያ ወጣ ብላችሁ የምታዩትም እጅግ በጣም ደስ የሚሉ ቤቶችን ደስ የሚል መኖሪያ መሆኑንም በዛው ማየት ትችላላችሁ። ከዛ በተጨማሪ እንግዲህ ውድ አድማጭ ተመልካቾቻችን ይህ ትልቁ መኝታ ቤት በጣም ሰፊ ነው። ምናልባት እንግዲህ
እኛ ስናቀርብ እጅግ በጣም ጠባብ ሊመስል ይችላል። ሁሉንም እይታ ላታዩ ትችላላችሁ፣ ነገር ግን እናንተ መታችሁ ማየት ትችላላችሁ። ከዛ በተጨማሪ አሁን የምንገባው ወደ መልበሻ ክፍሉ ነው። መልበሻ ክፍሉ እንግዲህ በምታዩት መልኩ በቀኝም በግራ ሳይድም ቁም ሳጥን ከጫፍ እስከ ጫፍ ግጥም ብሎ የተሰራ ነው የተጠቀሙት። የእንጨት ስራም የፊኒሽንግ ሁኔታው የመብራት ስራዎችም እጅግ በጣም ደስ የሚሉ ሆነው ነው ያገኘ ነው። ይህን ቤት እንግዲህ በእርግጠኝነት አንዳችሁ ትሸምታላችሁ እናስባለን። በጣም ደስ የሚል ቤት ነው። ከዚህ በመቀጠል እንግዲህ ወደ መታጠቢያ ክፍሉም ስንገባ መታጠቢያ ክፍሉም በጣም ጥሩ የሚባሉ ዘመኑ ያፈራቸውን ምርቶች ተጠቅመን ያገኘ ነው። ይህ የምታዩት ሻወር ቦክስ ሲሆን ይሄ ደግሞ ጃኩዚ ነው። እንግዲህ ምርቱም ቆንጆ የሚባል አሁን በዘመኑ የተመረተ ነው። ከዛ በተጨማሪ ሁሉም የተጠቀማቸው የፊኒሽንግ እቃዎች የባኞ ቤት እቃዎቹ ጥሩ የሚባሉ ናቸው። እንዲሁም ስፋቱ እጅግ በጣም ደስ የሚል ዘና ያለ ሴራሚኩም ተመርጦ የተዘጋጀ ነው። ከታች እስከ ላይ እንግዲህ ሴራሚክ ግጥም ተደርጎ በጥንቃቄና በጥራት የተሰራ ቤት ነው ማለት ይቻላል። እንግዲህ እዚህ ደግሞ እንደወጣን ሌሎችን በርካታ ክፍሎች እናያለን ማለት ነው። ታዲያ የምንቀጥለው ወደ ሁለተኛ ፎቅ ሲሆን እንግዲህ ከትልቁ መኝታ ቤት ወጥተን የምናገኛቸው ሌሎችም እንግዲህ እጅግ በጣም አስደሳች የሆኑ ክፍሎችን አሉ። ስትንቀሳቀሱ በአጠቃላይ እንግዲህ እያንዳንዱ የምታዩት ሁኔታ በጣም ደስ የሚል እስካሁን ያልተለመደ የዲዛይን አይነት ነው። እንግዲህ ወደ ሁለተኛ ፎቅ ወጥተንም ያሉትን ክፍሎች ጥራታቸውንና እያንዳንዱን አሰራሩን እንጎበኛለን። በአጠቃላይ ግን እዚህ ላይ ቴራስ ቆንጆ ሆኖ የተሰራ አለ። እንዲሁም እጅግ በጣም ገራሚ ተደርጎ የተሰራም ሁለተኛ ሳሎንም አለ። እዚህ ላይ ግን በቀዳሚነት የምናየው ሌላኛው መኝታ ቤት ነው። ይህም ልክ ቀድሞ እንዳየናቸው መኝታ ቤቶች የውስጥ ሻወር ቤት እንዲሁም ቁም ሳጥን በጥሩ ሁኔታ የተገጠመለት ሲሆን ብርሃን ከቀኝም ከግራ ከተለያዩ አቅጣጫዎች እንዲያገኙ ታስቦ የሰራው። ምክንያቱም መብራት ቢጠፋ እንኳን ምንም አይነት አንድ ክፍል ጭልም የሚል እይታን አታገኙም ማለት ነው። በአጠቃላይ እንደነገርናችሁ እንግዲህ 7 መኝታ ቤቶች 7ቱም የራሳቸው መታጠቢያ ክፍል ያላቸው ናቸው። ይህም ሌላኛው እንግዲህ መኝታ ቤት ነው። ይህም የውስጥ ሻወር ቤት የተገጠመለት ነው። ስፋቱ ደግሞ ከሌሎች መኝታ ቤቶች ከልጆች ማለት ነው ቀድመን ካየናቸው የተሻለ ስፋት ያለው ነው። በአጠቃላይ እንግዲህ ይህ አሁን የምታዩት እይታ ሁለተኛ ፎቅ ላይ ያለ ነው። እንግዲህ በምታዩት መልኩ ነው የፊኒሽንግ ስራው የተከናወነው። ታዲያ እዚሁ ጎን ላይ ቆንጆ ቴራስ አለ፣ እንዲሁም አንድ ሰፊ ሳሎንም አለ። እሱንም ታያላችሁ። ነገር ግን እያንዳንዱ የመብራት ስራዎቹ እያንዳንዱ ብርሃን እንዲያገኝበት የተጠቀሙት ዲዛይን እጅግ በጣም ደስ የሚል ነው። ውድ አድማጭ ተመልካቾቻችን በአያት አካባቢ ማንኛውንም የቤት አይነት ከመግዛታቸው በፊት ይህም ቤት ማየት ግድ ይላል። ምክንያቱም እጅግ በጣም ዘመናዊና የተጠቀሙት ምርት ደስ የሚል ምርጥ ዲዛይንን ተጠቅሟል ማለት ነው። ታዲያ ይህ የምታዩት ሁለተኛ ፎቅ ላይ ያለው የቤቱ ሁለተኛ ሳሎን ሲሆን ኦፕን ኪችን በምታዩት መልኩ ተገጥሞለታል። የተጠቀሟቸው ነገሮች እንግዲህ እንደምታዩት ግርማ ሞገሱ ገራሚ ነው። ከዛ በተጨማሪ የምታዩት ፊት ለፊት እንግዲህ ምናልባት ፖንቲ ያለበት በቅርቡ ስለተጠናቀቀ ነው ሳሎኑ ነው። ከዚህ ከሳሎኑ ፊት ለፊትም በጣም ደስ የሚል እይታን የያዘ ቴራስ አለው ይህ ማለት ነው። ታዲያ ቴራሱ ላይ ሆናችሁ ወታችሁ የምታዩት እይታም እጅግ በጣም ደስ የሚል መኖሪያ መንደርን ማለት ነው የምታዩት። አድማጭ ተመልካቾቻችን እንግዲህ ይህን ቤት ወሳኝ ገዥ ይምጣና በዋጋ እንጣላም እንደራደራለን፣ ዋናው ቤቱን ይውደዱት ነው የተባላችሁት። ከዚህ በመቀጠል ወደ ግራውንድ ተመልሰናል። ግራውንድ ላይ የምናገኘው የመጀመሪያው ክፍል ትራዲሽናል ኪችን ወይም ማብሰያ ክፍሉ ይህ የምታዩት ሲሆን በጣም ቆንጆ ተደርጎ ይህም አልቆ ነው የምታገኙት። እንደምታዩት ሰፊ ነው። ማንኛውም ፕሮግራም ቢኖርባችሁ ለዝግጅት እንግዲህ ጠባብ ነው የሚያስብል አይደለም። በጣም የሚያምር ኪችን ነው ያገኘ ነው ማለት ነው። ከዛ በመቀጠል እዛው ኪችኑ ጎን ላይ እንግዲህ ለእንግዳ ማረፊያ ተብሎ የታሰበ እንደ መኝታ ቤት ሳሎን አንድ ክፍል ውስጥ ላይ ደግሞ ሌላ ክፍል ማለት ነው ተዘጋጅቷል። ከዛ ጎን ላይ የሰራተኛ ወይም ስራ አጋዥ መኝታ ቤትም አለ። ከዛ በተጨማሪ እስካሁን ያየናቸውን ክፍሎች አናቱ ወይም እንደ ቴራስ ታስቦ ተሰርቷል። ይህን ይመስላል ማለት ነው። ታዲያ ይህን ቤት በ300 ካሬ ሜትር የምታገኙት ግራውንድ ፕላስ 2 ሲሆን አያት አካባቢ የሚገኝ ዋጋው ደግሞ ጥሪው 130 ሚሊዮን ብር ተብሎ ነው የሚገኘው። ነገር ግን ወሳኝ ትክክለኛ ገዥ ከሆናችሁ
ይህን እርሱትና መታችሁ ቤቱን ከወደዳችሁት ከሻጩ ጋር ብትገናኙ ሌላ ነው ነገሩ የምትሰሙት። መታችሁ ብቻ ቤቱን በጥንቃቄ ሰፋ ባለ ጊዜ አስተውላችሁ የተሰራበትን ሁኔታ፣ አሰራሩን፣ አካባቢውንም ዞር ዞር ብላችሁ ቃኙትና ዋጋ ስጡ። የዛሬው መረጃ ይህን ይመስላል። አብራችሁ ስለቆያችሁ፣ ስለምትከታተሉኝ፣ ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ